ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ዛሬ ልነግራችሁ የመጣሁት ካንሰር ምንድን ነው፣ የካንሰር አይነቶች ምን ምን ናቸው፣ አጋላጭ ምክንያቶችስ ምን ምን ናቸው፣ ዋና ዋና ምልክቶችስ ምን ምን ናቸው የሚለውን ነገር አጠር አድርጌ ልነግራችሁ ነው የመጣሁት። ምክንያቱም የኢትዮጵያ ጤና ሚኒስቴር እንግዲህ ከ53,000 በላይ ሰዎች በላይ በካንሰር በየዓመቱ እንደሚሞቱና ከ80,000 ሰው በላይ በየዓመቱ አዳዲስ የካንሰር ህሙማን እንደሚያዙ ይፋ አድርጓል። እንግዲህ በዓለም ላይ በአሁኑ ሰዓት እጅግ በጣም አሳሳቢ የሆነው ህመም አንዱ የካንሰር ህመም ነው። እንግዲህ ካንሰር ስንል በሰውነታችን ውስጥ በቢሊየን በትሪሊየን የሚቆጠሩ ሴሎች አሉ። እነዚህ ሴሎች ደግሞ መቼ ከሰውነታችን መወገድ እንዳለባቸው፣ መቼ መመረት እንዳለባቸው፣ መቼ ማደግ እንዳለባቸው፣ መቼ እድገታቸውን ማቆም እንዳለባቸው የሚቆጣጠር ጂን አለ። እንግዲህ ይሄ ጂን በመታመሙ ወይም ደግሞ በመበላሸቱ ምክንያት አንዳንድ ሴሎች ከአቅም በላይ ሊመረቱ ይችላሉ፣ ወይም ደግሞ መወገድ ባለባቸው ሰዓት ሳይወገዱ ይቀራሉ። ስለዚህ በሰውነታችን ውስጥ እባጭ ሊፈጥሩ ይችላሉ፣ ወይም ደግሞ ሌላ ተጽዕኖ ቁስለት ነገር ሊፈጥሩ ይችላሉ። ምክንያቱም ሴላችን ከአቅም በላይ ከበዙ ወይም ደግሞ መሞት ባለባቸው ሰዓት ካልተወገዱ ሰውነታችን መመገብ ያቅተውና እነዛ እባጮች እዛ ተፈጠሩበት ኦርጋን ላይ ስራውን ያስተጓጉላሉ። ለምሳሌ ሳምባ ላይ ሊሆን ይችላል፣ ጉበት ላይ ሊሆን ይችላል፣ ቆዳ ላይ ሊሆን ይችላል። ስለዚህ በዚህ መልኩ መወገድ ያለባቸው ሴሎች ወይም ደግሞ መመረት ያለባቸው ሴሎች ከአቅም በላይ ሲመረቱ የሚፈጠር የሴል አይነት ነው እንግዲህ ካንሰር ሴል የምንለው ማለት ነው። ብዙ አይነት የካንሰር አይነቶች አሉ። የጡት ካንሰር ሊሆን ይችላል፣ የሳምባ ካንሰር፣ የደም ካንሰር፣ የቆዳ ካንሰር፣ የጉበት ካንሰር፣ ብዙ አይነት ካንሰሮች አሉ፣ ከመቶ ምናምን በላይ የሚልቁ ማለት ነው። ዋና ዋና አጋላጭ ምክንያቶች ምን ምን ናቸው? አንደኛው ሲጋራ ነው። እንግዲህ ሲጋራ የሳምባ ካንሰርን ጨምሮ ለብዙ የካንሰር አይነቶች አጋላጭ ነው። አልኮሆል አብዝቶ መጠጣት እንዲሁ ለካንሰር አጋላጭ ነው። አካላዊ እንቅስቃሴ አለማድረግ ወይም ደግሞ ሴዴንታሪ ላይፍ የምንለው ለካንሰር ከሚያጋልጡን ውስጥ አንዱ ነው። በቤተሰብ ውስጥ የካንሰር ታሪክ ካለ ለካንሰር የማጋለጥ እድሉ ከፍተኛ ነው። ከአቅም በላይ ውፍረት ካለ ወይም ደግሞ ኦቤሲቲ ካለ ለካንሰር ያጋልጣል። አንዳንድ ምግቦች እንግዲህ ይሄ የተጠባበሱ ምግቦች እንደ ቺፕስ አይነት፣ ቺክን ፍራይድ አይነቶች ወይም ደግሞ የተበላሹ እንደ ዘይት፣ ቅቤ፣ ለውዝ የመሳሰሉ ነገራቶች ጊዜያቸው ካለፈ ወይም ከተበላሸ ለካንሰር ያጋልጣሉ። ኢንፌክሽን ለምሳሌ ሂውማን ፓፒሎማ ቫይረስ ለማህፀን በር ካንሰር ያጋልጣል። እድሜ የገፋ ከሆነ ካንሰር እንግዲህ በማንኛውም እድሜ ላይ ሊከሰት ይችላል። ግን እድሜ እየገፋ በመጣበት ሰዓት ላይ ካንሰር የመጋለጥ እድሉም አብሮ እየጨመረ ይመጣል። የአየር ንብረት ለውጥ እንደዚሁ ለካንሰር ከሚያጋልጡ ነገሮች ውስጥ አንዱ ነው። አንዳንድ ኬሚካሎች ለምሳሌ አስቤስቶስ የመሳሰሉት አይነት ኬሚካሎች ለካንሰር ሊያጋልጡ ይችላሉ። እንግዲህ አንድ ሰው በካንሰር ከተያዘ ምን ምን አይነት ምልክቶችን ሊያሳይ ይችላል? ብዙ አይነት ምልክቶች ሊኖሩ ይችላሉ። እነዚህ ቀጥዬ የምዘረዝራቸው ዋና ዋና የሚባሉ የካንሰር ምልክቶች ናቸው። እነዚህ ምልክቶች አሉባችሁ ማለት ግን ካንሰር አለባችሁ ማለት አይደለም። ግን ቸል እንዳትሉና ሐኪም እንዲታማክሩ ብቻ ነው እነዚህ ምልክቶች የምናገረው። አንደኛ ምክንያቱ ያልታወቀ ክብደት መቀነስ ካለ የካንሰር ምልክት ሊሆን ስለሚችል ሐኪም ማማከር ይኖርብናል። ክብደታችን በጣም ከቀነሰ ምክንያቱ ካልታወቀ ማለት ነው። ሌላኛው ቋሚ የሆነ የደረት ህመም ካለ፣ የማያቋርጥ ሳል ካለ፣ ድምፃችን የተቀየረ ከሆነ ካንሰር ምልክት ሊሆን ስለሚችል ሐኪም ማማከር ይኖርብናል። ቋሚ የሆነ የደረት ህመም፣ ቋሚ የሆነ ሳል ወይም ደግሞ የድምፅ መቀየር ካለ ማለት ነው። ትኩሳት ካለ፣ ማታ ማታ ማላብ ካለ፣ የምግብ ፍላጎትም ከቀነሰ የካንሰር ምልክት ሊሆን ስለሚችል ይህንንም ሐኪማችንን ማማከርና ማረጋገጥ ይኖርብናል ማለት ነው። እንግዲህ ሴቶች በግንኙነት ጊዜ ደም የሚደማ ከሆነ ወይም ደግሞ ህመም ካለው የማህፀን በር ካንሰር ሊሆን ስለሚችል ሐኪም ማማከርና በሐኪም መታየት ይኖርባቸዋል ማለት ነው። እንግዲህ ቆዳ ላይ ጥቁር ነጠብጣቦች ካሉ፣ እባጭ ካለ ህመም ባይኖረውም ወይም ደግሞ የሚያመረቅዝ የማይድን አይነት ቁስል ካለ በሐኪም መረጋገጥ ይኖርበታል። የካንሰር ምልክት ሊሆን ስለሚችል ማለት ነው። ጡት ላይ ለውጥ ካለ እንግዲህ ስለ ጡት ካንሰር ሰርቻለሁኝ፣ ያው እዛ ላይ ማየት ይቻላል። የጡት ላይ ለውጥ ካለ የጡት ካንሰር ምልክት ሊሆን ስለሚችል መታየት ይኖራል ማለት ነው። እንዲሁም ደግሞ ዝም ብሎ የሚደክም ከሆነ፣ ዝም ብሎ ድካም ካለ ምናልባትም የካንሰር ምልክት ሊሆን ይችላል። የደም ማነስ ሊሆን ይችላል፣ የስኳር ሊሆን ይችላል፣ የብዙ ምልክት ሊሆን ይችላል። ዞሮ ግን ዝም ብሎ የሚደክመን ከሆነ ሐኪም ማማከርና ምልክቱን ማጣራት ይኖርብናል ማለት ነው። ብዙ አይነት ምልክቶች ይኖራሉ። ዋና ዋናዎቹ እነዚህ ናቸው። እነዚህ ካሉ ሐኪም ማማከር ይኖርብናል። እነዚህ ምልክቶች አሉ ማለት ግን ካንሰር አለ ማለት አይደለም።